ሰላም ጤና ይስጥልን ውድ ኢትዮ ወርልድ ኒውስ ቤተሰቦች የዕለተ ሮብ ማለዳ ጥር 27 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን የምናስደምጣችሁ ይሆናል። በአማራና በትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነውን የወልቃይት ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮጵያ አየር ኃይል ከ100 በላይ ዘመናዊ አውሮፕላኖች ባለቤት ሆኗል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በምርጫው የተሳተፈ ይጠቀማል፣ ያልተሳተፈ ለ5 ዓመት ይቆጫል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ግጭትን ሸሽተው በቆቦ የሰፈሩ ተፈናቃዮች ሰላማዊ ሰልፍ አደረጉ። እስከ ፍጻሜው ቆዩ። ትኩስ መረጃዎችን አንምጡያን እየጋበዝን ታማኝና ሁናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዘናችሁ ዝርዝር መረጃዎች ተሻገርናችሁ። አብራችሁን ቆዩ። በአማራና በትግራይ ክልሎች ይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ እርሳቸውም ሆነ የፓርላማ አባላቱ እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገለጹ። በወልቃይት ሕዝብ ህልውና ላይ መወሰን የሚችለው የዚያው አካባቢ ሕዝብ መሆኑን ያመለከቱት ጠቅላይ ሚኒስትሩ የፌዴራል መንግስት አቋም አሁንም ጉዳዩን በህዝበ ውሳኔና በህግ አግባቡ ይወሰን የሚል መሆኑን ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ትላንትና ማክሰኞ ጥር 26 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት ነው። ከሰሜን ኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ጉዳይ በጥያቄያቸው ያነሱት አብዶ ሐሰን የተባሉ የፓርላማ አባል ተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት ያከናወናቸውን የሚገኙ ስራዎችን በምን ደረጃ ላይ እንደሚገኙ ጠይቀዋል። ህወሓት ለዓመታት ሲያደርገው እንደነበረው የተፈናቀሉ ዜጎችን ለፖለቲካ ዓላማ ሲጠቀምባቸው ይታያል ሲሉ የወነጀሉት የፓርላማ አባሉ ለተፈናቃዮች ድጋፍ እንዳይደርስና ወደ ቀያቸው እንዳይመለሱ እያደረገ ይገኛል በማለትም ከሰዋል። ይህንን ሁኔታ ለመፍታት በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ አስከትለዋል። ለጥያቄው ምላሽ ሰጡ ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ የፌዴራል መንግስት ጽኑ እምነት ያሉትን አስረድተዋል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው ሲሉ ጠቅላይ ሚኒስትሩ የመንግስታቸውን አቋም አስታውቀዋል። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። ይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረውም አይኖረውም ይሄ ቦታ ይገባኛል ይላሉ። የፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው ሲሉም አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ያስመዘገበውን ታላቅ የአቅም ግንባታ ይፋ አደረጉ። ለውጡ ሲመጣ የአየር ኃይሉ የነበረውን አንድ የሚበር ሄሊኮፕተር ብቻ እንደነበር ያስታወሱት ጠቅላይ ሚኒስትሩ ዛሬ ላይ ግን ለተለያዩ ተግባራት የሚውሉ ከ100 በላይ ዘመናዊ አውሮፕላኖች ባለቤት መሆኑንም ገልጸዋል። የአየር ኃይሉ ግንባታ ባንዳን ከማቁሰል ባለፈ የሀገሪቱን ምሰሶ የሚገዳደሩ ኃይሎችን ለመመከትና ኢትዮጵያን ለማጽናት ያለመ መሆኑንም አስረድተዋል። ከባንዳዎች የበለጠ ሀብት ካላመነጨን በዲፕሎማሲና በሚዲያ ጫና ይፈጠርብናል ያሉት ጠቅላይ ሚኒስትሩ መፍትሄው ብቃትን ማሳደግና ጠንክሮ መገኘት መሆኑንም አጽንኦት ሰጥተዋል። ኢትዮጵያን መጉዳት የሚፈልጉ ኃይሎች ምንም ያህል የገንዘብ ድጋፍ ቢደረግላቸውም ሀገሪቱን የሚያቆሙበት አቅም እንደሌላቸውም አስታውቀዋል። የኮረም ወፍላ ዛታና የራያ የማንነት ጥያቄ በፕሪቶሪያው ስምምነት መሰረት እንዲፈታልን እንጠይቃለን ሲሉ በሰሞኑን የህወሓት እንቅስቃሴ ከአካባቢያቸው የተፈናቀሉ በቆቦ ከተማ የተጠለሉ ተፈናቃዮች ጠየቁ። ተፈናቃዮቹ ትላንትና ባደረጉት ሰልፍ ጦርነትና ስደትን ብዙ ነገር እንዳሳጣቸውና ባለፉት 6 ዓመታትም ለአራተኛ ጊዜ መፈናቀላቸውን ተናግረዋል። ወጣቶች በግዳጅ ለወታደራዊ ስራ እየተወሰዱ ነው ያሉ ሰልፈኞቹ የፌዴራል መንግስት ህግ ሊያስከብር ይገባል ሲሉም ጠይቀዋል። ወጣቶች በግዳጅ ለወታደራዊ ስራ እየተወሰዱ ነው ያሉት ሰልፈኞቹ የኢትዮጵያ የፌዴራል መንግስት ህግን ሊያስከብር ይገባል ሲሉም ጠይቀዋል። ከሰሞኑን በራያ አላማጣና 6 ወረዳዎች ዙሪያ ተፈናቅለው በቆቦ ከተማ ያሉ ተፈናቃዮች መንግስት የአካባቢውን ሰላም እንዲያስከብር አደባባይ ወጥተው ጠይቀዋል። በአሁኑ ጊዜ ቁጥራቸው ከ60 ሺህ የሚልቅ ተፈናቃዮች በሰሜን ወሎ ቆቦ ከተማ የሚገኙ ሲሆን ከ2013 ዓ.ም ጀምሮ በተደጋጋሚ ለጦርነትና ለመፈናቀል መዳረጋቸውን የገለጹት
የገለጹት። አካባቢው ከባለፉት 6 ዓመታት ጀምሮ የጦርነት ሰፈር በመሆኑ የተረጋጋ መንግስትና አስተዳደር የለውም ያሉት የሰልፉ አስተባባሪዎች መንግስት ከህወሓት ጋር በደቡብ አፍሪካ ፕሪቶሪያ በአፍሪካ ህብረት አደራዳሪነት የተፈረመው ስምምነት ተግባራዊ እንዲደረግ ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር በበኩሉ የተፈጠረውን ችግር ለመፍታት ከፌዴራል መንግስት ጋር ለመነጋገር ዝግጁ መሆኑን በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኩል ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንትና በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ መጪው ሀገራዊ ምርጫ ካለፈው ምርጫ የተሻለ ሰላማዊ፣ ፍትሃዊና አካታች እንዲሆን በመግለጽ የፖለቲካ ኃይሎች በንቃት እንዲሳተፉ ጥሪ ያቀረቡ። ጠቅላይ ሚኒስትሩ በንግግራቸው ወቅት ምርጫው ካለፈው ሀገራዊ ምርጫ በማንኛውም መስፈርት የተሻለ እንደሚሆንና መንግስት በቁርጠኝነት እየሰራ መሆኑን ገልጸዋል። እኔ ምርጫው የተሻለ ነው እያልኩ ነው፣ አንዳንዶቻችን ሰክታቸዋል ያሉት ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ መልሴ በውጤት እንየው ነው ብለዋል። መንግስት ስራውን ትቶ ጊዜውንና ገንዘቡን በምርጫ ላይ ያባከነ ነው በሚል ለተነሳው ወቀሳ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። በምላሻቸውም ብልጽግና ፓርቲ ደግሞ ምርጫውን ዘንግታችሁ ቀን ከሌሊት በኮሪደር ልማት ስራ ላይ ተጠምዳቸዋል የሚል ቅሬታ እያቀረቡ መሆኑን ጠቁመዋል። የትኛው ወገን ትክክል እንደሆነ ለማረጋገጥ የምክር ቤት አባላት መረጃዎችን እንዲያገላብጡ ማሳስበዋል። በጸጥታ ዙሪያ የቀረበውን ስጋት አስመልክቶ ጠቅላይ ሚኒስትሩ አሁን በኢትዮጵያ ያለው የሰላማዊ ሁኔታ ከዚህ ቀደም ከነበረው በእጅጉ የተሻለ ነው ብለዋል። ጠቅላይ ሚኒስትር አብይ በቅርቡ የተከበሩትን የጥምቀት፣ የገና፣ የመስቀልና የኢሬቻ በዓላትን በሚሊዮን የሚቆጠሩ ዜጎች በሰላም ማክበራቸው እንደምሳሌ ጠቅሰዋል። ለነዚህ ታላላቅ በዓላት የነበረው ሰላም ለአንድ ሰዓት ምርጫ እንዴት ይጠፋል ሲሉም ጥያቄን አቅርበዋል።